ሰላም እንዴት አደራችሁ? ደህና ናችሁ ወይ? እሺ ዛሬ እንግዲህ ቪዲዮአችን የሚሆነው በጣም በቃ ስመኘው ስፈልገው መች ነው አድጌ እያልኩ ማስበውን ነገር ነው የማደርገው። ወደስ ቀጠሮ አለብኝ። የስ ከማጋ አሲጋ ሶ we gonna have a solo date ዛሬ ሶ አብረን እንወጣለን። አሁን አንድ ሰዓት ተኩል ሆኗል። ሶ ለባብሰን እንውጣ። ጋይስ ደርሻለሁ። ወዳጅነት ፍሬንድሺፕ ፓርክ ነው ያለሁት። I was so scared ከምላችሁ በላይ በጣም ፈርቼ ነበር መጀመሪያ። it's my first time ውጪ ለብቻዬ እንደዚህ ያለ አይደል ጊዜ ወስዶ ወጥቶ በቁም ነገር እንደዚህ ሳደርግ የመጀመሪያዬ ነው። that's why scared የሆንኩበት። ለማንኛውም ዞር ዞር እንልና መቀመጫ ስናገኝ እንቀመጣለን። Well you guys, strawberry shake አዘዝኩኝ። ሶ ከኢሮ ሼክ እሱን ይዤ ወጣሁ። So let's find a place to sit. ከዛ we gonna talk, we gonna read our book ምናምን ነገር። አሳዎች አሉት። You guys አላቅም እንዴት ማስረዳት እንዳለብኝ but this is so good. አስቴቲክ ለማድረግ እየሞከርኩ ነው፣ እየሆነልኝም ነው። You guys this was my dream. እና እዛ ጋ ሰዎች አሉ። ቆይ ሰዎቹን ላሳያችሁ። I don't know if you guys can see them. አፋን ይከፍታል አይደል? help ያልሽ help ምግብ ስጡኝ። እዚህ የሚሮጡ ሰዎች አሉ። እስካሁን ብዙ ሰው ግን በጣም ነው የሚሮጠው። እውነት ፈረንጆች ምናምን እዚህ ናቸው ያሉት፣ ሀብታሞች እዚህ ናቸው ያሉት። ጋይስ ሶ ጀስት የምትሉበትን ቦታ መቀየር ነው ነው
እንግዲህ ሰዎች እንደምታውቁት ሶሎ ዴት ላይ ነኝ ያለሁት which is I think ከራስ ጋር ቀጠሮ ወይ ደግሞ ቀጠሮ ከራሳችሁ ጋር ማድረግ ማለት ነው። ዴት ነው ያው ቀጠሮ ነው። ሶሎ ሲሆን ብቻችሁን ናችሁ ማለት ነው። let me give you some ጥቅሞች ከራስ ጋር የመሆን ጥቅሞች እንገራችሁ። this is my first time actually I haven't done this before ከዚህ በፊት እንደዚህ አድርጌ አላውቅም። ለመጀመሪያ ጊዜ ነው እንደዚህ ወጥቼ ብቻዬን ከራሴ ጋር ጊዜ ለማሳለፍ kind of shit ምናምን ነገር ለማድረግ ስመጣ this is my first time። ሊፕ ክሎዚንግ ጣልኩት፣ የት እንደጣልኩት አላውቅም። ያ እናሰየው አላለሽ that's why እና ኢንቴንሽናሊ የምታደርጉት ነገር ነው። ሰው ሳይፈልግ ብቻውን ሊሆን ይችላል። እሱ አይደለም ሶሎ ዴት። እሺ ብቸኝነት አይደለም ሶሎ ዴት ማለት ላይክ ሁሌ ብቸኛ መሆን ኦር ሳትፈልጉት የሆናችሁበት ነገር ሳይሆን ኢንቴንሽናሊ አስባችሁበት ስትወጡ ከራሳችሁ ጋር ለማውራት ከራሳችሁ ጋር ለመነጋገር ስትወጡ ኢትስ ኮልድ ሶሎ ዴት ማለት ነው። እና ከጥቅሞች ውስጥ የመጀመሪያው ሰልፍ ኮኔክሽን ነውና ምን እያሰብኩ እንደሆነ ምን ማሰብ እንዳለብኝ ስለምን ማሰብ እንዳለብኝ ቁጭ ብዬ ኮኔክት አደርጋለሁ ከራሴ ጋር። ምክንያቱም እስካሁን አይ ዲድንት ኦፕን ሶሻል ሚዲያ ምናምን ነገር ያ ሶሻል ሚዲያ አልከፈትኩም ምናምንና በቃ ከሰው እንትን ብላችሁ ርቃችሁ ከዛ ደግሞ ከሶሻል ሚዲያ ርቃችሁ ምናምን ብቻችሁን እንደዚህ ቁጭ ስትሉ ሰልፍ ኮኔክት አደርጋላችሁ ከራሳችሁ ጋር ኮኔክት አደርጋላችሁ። ሶ ገይላ ምን እያሰበች ነው? ምን ማሰብ አለባት? ምን ማድረግ አለባት? ምድሮ ቀጣይ እርምጃዎች like every detail things አስባችሁበት ትወጡና ምን እንደምታስቡ እሱን ቁጭ ብላችሁ እዚህ ታስባላችሁ ማለት ነው። ከራሳችሁ ጋር ትነጋገራላችሁ፣ ከራሳችሁ ጋር ታወራላችሁ። ስለዛ ሰልፍ ኮኔክሽን is the first thing ጥቅሙ ማለት ነው። ሁለተኛ ደግሞ ምንድነው የራሳችሁን ካምፓኒ ኢንጆይ ማድረግን መማር ነው። ብዙ ጊዜ በሰው ተከበን ከዛ ደግሞ ከሰው እንዴት ነው ምንድነው ቫሊዴሽን እየፈለግን እንደዚህ ምናምን እየተባለ እንትን መሆናችን ሰልፍ ወርዛችንን እንዳናቅ ያደርገናል። ሶ when I become with myself ብቻዬን ግን ምንድነው የኔ ወርዝ ምንድነው ቫልዩ ራሴን አፕሪሺየት ማድረግ እነዚህ ነገሮች እንዳደርግ ያደርገኛል። ከዚህ ሁሌ ከሰው ጋር ከሆናችሁ በሰው እይታ ውስጥ ናችሁ። ሁሌ ስላችሁ ራሳችሁን ዲፋይን የምታደርጉት ያ ሰው ዲፋይን በሚያደርጋችሁ መንገድ ነው እንጂ በራሳችሁ መንገድ አይደለም። ሶ እዚህ ጋር ግን ብቻችሁ ስትሆኑ ሀሳባችሁን ታቆታላችሁ፣ ስለምን እንደምታስቡ ታቆታላችሁ። ምን ስለዛ ገሊላ ምን አይነቷ የትክክለኛዋን ገሊላ ፒውር የሆነችዋን ገሊላ እንዳያት አፕሪሺየት እንዳደርጋት ወርዝ እንዳደርጋት ያደርግልኛል ማለት ነው። ሌላኛው ደግሞ ምንድነው ሬጉሌት ስትሬስ ኦቨርዌልምድ የሆነን ሰው ስትሬስድ የሆነን ሰው ምናምን ነገር እንደዚህ ብቻውን ቢሆን ስትሬሱን እንዲቀንስለት ያደርጋል። ምክንያቱም በቃ ስትሬስ የሚያደርገውን ነገር ይዘጋል፣ ሶሻል ሚዲያዎቹን ዞር ያደርጋል፣ ከሰው ይርቃል፣ ከሚያስጨንቀው ነገር ይርቃል፣ ከስራው ከትምህርቱ ምናምን ነገርና ብቻውን መሆኑ ስትሬስ እንዳይኖረው ያደርጋልና እንዲቀንስለት ያደርጋል። በቃ ራስን ማዳመጥ፣ ውስጣቸው ያለውን ጩኸት መስማት፣ ከፈጣሪ ጋር ከእግዚአብሔር ጋር መነጋገር በቃ አይደለ ለብቻችሁ ስትሆኑ there are so many things you can do እና እሱኛው ጥቅም ነው። እና ደግሞ በጣም የሚመቸኝ ልክ ነው ብዬ የማስበው ሁሌ ጭንቅላቴ ውስጥ ያለ ደግሞ ጥቅም ለሌላ ሰው መትረፍ። ብቻችሁን ስትሆኑ አይደለ ተወጥራችሁ የነበራችሁትን ጭንቅላታችሁን አፍታታችሁ ስለሆነ የምትሄዱት ቤተሰባችሁ ጋር ስትሄዱ ፈታ ያለችዋን ገይላ ነው የምታገኙት። ገብቷችኋል? ከጓደኞቼ ጋር ሲሄድ ጭንቀት ውጥረት ምናምን ውፍጭ ምናምን የምትለዋን ሳይሆን በጣም ራሷን አፕሪሺየት የምታደርገዋን ራሷን በጣም በቃ ሰልፍ ላቭ ያላትን አይምሮዋን በደንብ ሰምታ ሀሳቦቿን ሰምታ በትክክል ሰትራ ነው የሚባለው አዶን ብቻ አስተካክላ ምናምን በቃ ፒውር ሆኜ ሄጄ ከሰው ጋር ደስ የሚል ኮኔክሽን ነው የሚኖረኝ። ግን ጭንቅንቅ ብላችሁ ተወጥራችሁ ምናምን የምታደርጉት እንኳን ጓደኝነት የሚኖራችሁ እንኳን ቤተሰባዊነት ከሰዎች ጋር ያላችሁ ግንኙነት በጣም ነው የሚቀንሰው። ግን ከራሳችሁ ጋር ራሳችሁን አዳምጣችሁ ምን እንደምትፈልጉ ምን እንደምታስቡ አውቃችሁ ያስጨነቃችሁ ነገር ጥላችሁ ምናምን ነገር ልክ ስትመለሱ ወደ ቤት በቃ ፈታ ነው የምትሉትና ለነሱ ፒውር የሆነችዋን የእናንተን ማንነት ፒውር የሆነውን የእናንተን ማንነት ይዛችሁ ነው የምትቀርቡት። ሰውን የምትወዱ ከሆነ ቤተሰቦቻችሁን የምትወዱ ከሆነ ጓደኞቻችሁን የምትወዱ ከሆነ ጥሩ ጓደኝነት የምትፈልጉ ከሆነ sometimes being alone
ሶሎ ዴት መውጣት፣ ራስን ማዳመጥ፣ ከራስ ጋር መሆን ለነዛ ሰዎች ያላችሁን ፍቅር፣ ለነዛ ሰዎች ያላችሁን ሞዴል፣ ለነዛ ሰዎች ያላችሁን አክብሮት ራሳችሁን በማክበር ትገጡታላችሁ ማለት ነውና በጣም ነው እንጆ ያደረኩት ከምላችሁ በላይ። መጀመሪያ በጣም ፈርቼ ነበረ። ከቤት ልወጣ ስል የት ነው የምትሄጂው ምናምን አለችኝ አክስቴና ነገርኳት። ብቻሽን አለችኝ። አዎ ብቻዬ። ከዛ ተይራል ሆንኩ። ወይኔ ከዛስ ግን ምንድነው መሆኑ ምናምን እያልኩ በጣም እያሰብኩ ነበርና አይ ማድረግ አለብኝ ብዬ መጣው። እኔ አላቅም። this is my amazing የሆነ ቀን ነው ዛሬና በጣም ነው ተመቸኝ። በጣም ነው የወደድኩትና ልምከራችሁ፣ ሴቶችም ወንዶችም ራሳችሁን አዳምጡ፣ ከራሳችሁ ጋር ጊዜ አሳልፉ። እንትን አይደለም እሺ፣ የሆነ ጉራ ምናምን አይደለም። አይ ዛሬ ቆይ ብቻዬን ነው መሆን ፈልገው፣ አይ ዛሬ መሄድበታለኝ ከማን ጋር ልምጣ፣ አይ ብቻዬን ነው መሆን ፈልገው ማለት ጉራ አይደለም። ለነዛ ሰዎች ነው እንደው የሚበልጥ ጥሩ ናችሁ የምትሄዱላቸው። ስለዚህ sometimes በወር አንዴ ምናምን ነገር መታችሁ ሀሳባችሁን አስባችሁ አጠናቃችሁ ወራችሁን አስተካክላችሁ ምናምን ነው የምትመለሱትና ተመስገን ነው ጌታ፣ አመሰግናለሁ። እውነት በጣም ነው ደስ ያለኝና do this አርጉ፣ እውነት እንደዚህ አርጉ። ያ እና ይሄን ይመስላል የዛሬው ቪዲዮ። I hope you guys enjoy it። በጣም እየጠፋው አስቸግራለሁ እውነት ለመናገር ግን ከዚህ በኋላ አልጠፋም። የባለፈው ቪዲዮ እንደተመቻችሁ ተስፋ አደርጋለሁ ስለ ማትሪክ ያነሳውላችሁ። ዛሬ ደግሞ ያበደ ቪዲዮ ይዤላችሁ ነው የመጣሁት የነበረው። እንደወደዳችሁ ተስፋ አደርጋለሁ። የሚቀጥለውም ጊዜ በጣም አሪፍ በሆነ ነገር ለእናንተ ለመቅረብ ሞክራለሁ። ሶ ሌሚ ኢንጆይ ትንሽ እና ወደ ቤት እሄዳለሁ ማለት ነው። ከእናንተ ጋር በዚህ እንሰናበታለን። ባይ